ሰላም የተወደዳችሁ ቤተሰቦቻችን፣ በዛሬው ቪዲዮ ጨው በሰውነታችን ላይ የሚያመጣቸውን የጤና ጉዳቶች በዝርዝር የምናይ ይሆናል። ጨው እንግዲህ ለምግብ ጣዕም ቢሰጥም ከመጠን በላይ ሲሆን ግን በጤናችን ላይ የሚያደርሱ ጉዳት እጅግ ከፍተኛ ነው። ብዙዎቻችን ጨው የደም ግፊት ችግር ብቻ የሚያመጣ ይመስለናል። ነገር ግን ጨው ከደም ግፊት ባለፈ በሰውነታችን ላይ የተለያዩ የጤና ጉዳቶችን ያመጣል። ዛሬ እነሱን እንዴት መቀነስ እንደምንችል እናያለን። በመጀመሪያ እንግዲህ የተቀመጠው የደም ግፊትን ይጨምራል። ይህ የታወቀ የጨው ጉዳት ነው። ጨው ወይም ሶዲየም በደማችን ውስጥ ሲበዛ ሰውነታችን ውሃ እንዲቋጥር ያደርጋል። ይህ ተጨማሪ ውሃ በደም ስሮች ላይ ጫና ስለሚፈጥር የደም ግፊት እንዲጨምር ያደርጋል። ይህም ለልብ ድካምና ለስትሮክ ቀዳሚ ምክንያት ነው ማለት ነው። ሁለተኛው ጉዳት እንግዲህ የኩላሊት ጠጠርና ስራ ማቆም ነው። ኩላሊታችን ትርፍ ጨውን ከሰውነት ማስወገድ ኃላፊነት አለበት። ነገር ግን ጨው ሲበዛ ኩላሊት ይወጠራል። ይህም በሽንት ውስጥ የካልሲየም መጠን እንዲጨምር በማድረግ ለኩላሊት ጠጠር መፈጠር ምክንያት ይሆናል። በረጅም ጊዜ ሂደት ደግሞ ይሄ የኩላሊት ስራን ሊያዳክም ይችላል ማለት ነው። ሶስተኛ የተቀመጠው የሰውነት እብጠት ነው። ጠዋት ሲነሱ የፊት እብጠት፣ የእጅ ወይም የእግር ጣቶች መወጠር ያጋጥሙታል። ይህ ከመጠን በላይ ጨው በመውሰድ ምክንያት ሰውነት ውሃ ስለቋጠረ ሊሆን ይችላል። ጨው መቀነስ ይህንን እብጠት ወዲያውኑ ለማስወገድ ይረዳናል ማለት ነው። ሌላው እንግዲህ የጨው ጉዳት የአጥንት መሳሳት ነው። ከፍተኛ ጨው ስንመገብ ሰውነታችን ጨውን በሽንት መልክ ሲያስወግድ አብሮት ካልሲየምም ይወጣል። ይህም አጥንታችን ካልሲየም እንዲያጣና እንዲሳሳ ያደርገዋል ማለት ነው። በተለይም እድሜያቸው ለገፋ ሰዎች ጨው መቀነስ ለአጥንት ጤና ወሳኝ ነው ማለት ነው። በመጨረሻ የተቀመጠው የጤና ጉዳት እንግዲህ ለጨጓራ ካንሰር የመጋለጥ እድልን ከፍ ያደርጋል። ጥናቶች እንደሚያሳዩት ከመጠን በላይ ጨውና ጨው የበዛባቸው የታሸጉ ምግቦች የጨጓራ ግድግዳን በመቆጥቆጥ ለቁስለትና ለካንሰር የመጋለጥ እድልን ሊጨምሩ ይችላሉ ማለት ነው። ታዲያ ጨውን እንዴት በቀላሉ መቀነስ እንችላለን? ምን አይነት መንገዶች አሉ? የመጀመሪያው የታሸጉ ምግቦችን መቀነስ ነው። አብዛኛው ጨው የሚገኘው በታሸጉ ምግቦች ወይም ደግሞ ቺፕስ ውስጥ እንግዲህ በብዛት ሊገኝ ይችላል ማለት ነው። ሌላው በቅመማ ቅመም መተካት ነው። ከጨው ይልቅ እንደ እርድ፣ ነጭ ሽንኩርት፣ ቃሪያ፣ ሎሚ ያሉ ተፈጥሯዊ ቅመሞችን በመጠቀም ለምግብ ጣዕም መስጠት ይቻላል ማለት ነው። ሌላው ጨው ቀምሶ መጨመር። ምግብ ሳይቀምሱ ጨው የመነስነስ ልማድ ማቆም ትልቅ ለውጥ ያመጣል ማለት ነው። መልካም ጊዜ።